ታናታኪዎች ግደሉ ያለው ህፃናቶችን ይሰው ስለነበረ ለዛ ነው ዞሮ እፎይ ዳርዳር ያልክ ነው እንጂ ያህዌ የመግደል ትእዛዛትን እንደሰጠ ታምናለህ ምንም ጥርጥር የለው ታምናለህ አዎ ሰንበትን የሚሽሩት እንዲገደሉ ትእዛዛቶች አሉ ጥቅስ መጥቀስ ይቻላል ኃጢአት የሰሩ ሰዎች እንዲገደሉ ቆይ አንዴ እንዳንተ ቆይ አንዴ ቆይ ቪዲዮ ላይ ያወራው ነው የጠቀስከው የቁርአን ክፍል አለ ማለት የገባኸው የሐራጅ የሆነው እምነት የተሻለ ነገር ይሄዳል አሁን ክርስትናው ግን ይሰደብ ዝም ይላል ስለዚህ ሐራጅ ይሻለኛል ላይ አንድ ጊዜ መርዝን ትተፋዋለህ ዛሬ መርዝን ትተፋዋለህ አይዞ መሐመድና አላህን አስተፋዋለሁ መርዝን ትተፋዋለህ አልኩ እኮ ይኸው ፍለፊት ነኝ መሐመድንም አስተፋዋለሁ ፍለፊት ነኝ ልክ ሲሞት አይሻችን ላይ ቁጭ ብሎ ለአጩን እየተፋ እንደሞተው ነብዩ የተሰደቡ እዚህ ቤት አታጣጣ እኔ እንደ ነብዩ የተሰደቡ ይውጣለት አላህን አታሰደቡ ቪዲዮ ላይ ቀጥል ኦኬ ቪዲዮ ላይ ቀጥላለሁ አንድ ጊዜ ሪስፖንድ ላድርግ ግድያ በብሉይ ኪዳን አለ ኦኬ በብሉይ ኪዳን አለ ይሄ ግልጽ ነው በአዲስ ኪዳን እንግዲህ አምላክ የሚገደል ሆኖ የሚገደል አካል ይዞ እንግዲህ ፐርሰኑ መጥቶ የሚገደልን አካል ሆኖ ተገሏል በብሉይ ኪዳን የነበረው ያ አስፈሪ ድምጹን እንኳን ሊሰሙት የማይችሉት አምላክ በአዲስ ኪዳን መጥቶ ተገሏል መከራ ደርሶበታል ብለህ ያመንክ ስለሆነ አልፈርድብህም ኢትስ ኦኬ አሁን ይወለ አዳምጠኝ የግድያ ነገሮች መጽሐፍ ቅዱስም ላይ አለ ቁርአንም ላይ አለ እግዚአብሔር ወይም ደግሞ መለኮታዊ አምላክ ወይም ያህዌ ኦኬ አንተ እግዚአብሔር ብለህ የምትጠራው ያህዌ ሊባል ይችላል አላህ ልንለው እንችላለን እኔ አላህን እምረዳበት የራሴ አመለካከት አለኝ ኦኬ ምክንያቱም የብሉይ ኪዳኑ አምላክ አይቀያየርም አይለዋወጥም መጀመሪያ ገዳይ ነበረ በብሉይ ኪዳን በአዲስ ኪዳን ደግሞ ተገዳይ ሆኖ መጣ ብለ አንተ ማን ችግር የለው ለኔ ግን አምላክ አምላክ ቢሆን ቆይ ጨርሻለሁ አሁን እኮ ለታርድለት ሃይማኖት ሄዳለህ እኮ ሙሐመድ ከተነካ አንተን ማርዳለሁ ብለኸኛ መልካም መንገድ ብያለሁ ቀጥል እነኛ የተገደሉበት ምክንያት ህፃናትን እያረዱ እንደሆነ ታይቻለሁ አሁን ቀጥል ቪዲዮ ላይ ቀጥል ቆይ እንቀጥላለን ማማ አንድ ጊዜ ሚውት ከኛ ጋር ምን ያገናኘዋል አንዴ ሚውት አድርጊ ሰዎች ይስሙ አውርተሃል ቅድም እፎይ ቀጥሎ ከዛ በኋላ ነው ያዳመጥክ ቪዲዮ ትኩረት ቪዲዮ ቆይ ሐሳቤን ልናገርና ቪዲዮ ትከፍቻለሽ ቪዲዮን አዳምጥ ሚውት አድርግና ቪዲዮን አንዴ አዳምጥ ኦኬ እሺ ወደ ሌላ ጥያቄ ከሆነ ፈጽሞ አይገናኝም ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው ቁርአን ላይ አምላክ ከፍ የሚልበት አንዴ ያዡ ኢየሱስ ተሰቀለ የምንልበት ከድነታችን ጋር ፈጽሞ እንደማይገናኝ ጥቅስ ጥቀስልኝ አይገናኝም ጥቅስ ጥቀስልኝ ኢየሱስ የተሰቀለበት እንደተሰቀለ ኮንፊርም አድርገህልናል ነገር ግን ከኛ ድነት ጋር ፈጽሞ ማይገናኝ መሆኑን ጥቅስ ጥቀስልኝ ኢየሱስ ክርስቶስ የተከሰሰው ለምንድን ነው ለአንተ ኃጢአት ብሎ ነው ጥቅስ ጥቀስልኝ ኢየሱስ የተሰቀለው ኦኬ ጥቅሱ እኮ የተገረፈው የሞተው ለኛ ድነት እንዳልሆነ ጥቅስ ላይ መረጃ ክፈት ጥቅስ አዳምጥ ኦኬ አዳምጥ አልኩ እኮ የዮሐንስ ወንጌል ምዕራፍ 18 ወደ መጨረሻው አካባቢ ክፈች ችግር የለውም ማንበብ እንችላለን ክፈች ቀጥል አንብበው ቀጥል ያነበብክ ከኛ ድነት ጋር የኢየሱስ ይገናኝ 33 ፈቺው እያቀበሉ ነው የምትመስለው 18 ነበር ያልከኝ 19 18ን ከፈትኩልህ ቁጥር 33 ነው ባይ ቆይ አይደለም አንቺ ልጅ አረባክሽ ንግግርሽን አስተካኪ ቀደም ምንድነው ያልከኝ አንድ ጊዜ ምዕራፍ 19 ቁጥር 18ን ክፈች አይደል ያለኝ ጋይስ አረበናትሽ አይ የሚያቀብሉ ጥቅስ ምናምን አትበይ እሺ ረፊ 33 ክፈች 33 18 33
19 ነበር ያለኝ አሁን ተሻገሪ ብሎኝ ነበር። እሺ 33 ጲላጦስም መልሶ አንተ ይህን የምትለው ኦኬ ቁጥር 33 ነው ቁጥር 34 18:33 ይሄው አንቺሽ ጋር ያለው ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉስ አንተ ነህን አለው። ኢየሱስ መልሶ አንተ ይሁን የምትለው ራስህ ነህ አንተ ይህን የምትለው ራስህ ነህ ወይስ ሌሎች ስለኔ ነገሩህ አለው። ምንድነው? ኦኬ 35 ላይ ደግሞ ቀጥይ እዛው ወረድ በይና ጲላጦስ ምን አለ? ጲላጦስ መልሶ እኔ አይሁዳዊ ነኝን ወገኖቼ የካህናት አለቆች ለእኔ አሳልፈው ሰጡ ምን አድርገሃል አለው። እሺ አዎ ኦኬ ሶ ምንድነው ጲላጦስ አይሁዳዊ አይደለም አሕዛብ ነው ግልጽ ነው። እነ አሳልፈው የሰጡት ማን ናቸው? አይሁዶች ናቸው። ስለዚህ የገዛ ወገኖቹ እንደሰጡት ጲላጦስ ነገረው ለኢየሱስ። የሰጡበት ሪዝን ደግሞ ምንድነው? ጌታ ነኝ ወር ንጉስ ነኝ በማለቱ ምክንያት ነው። ንጉስ ነኝ በማለቱ ምክንያት ለማን አሳልፈው ሰጡት? ለጲላጦስ። ሶ ጲላጦስም የጠየቀው ጥያቄ ምንድነው? ንጉስ ነህ ወይ ነው ክሱ ይሄ ነው። እኔ በምን ተከሰሰ ነው ብዬ ጠየቅኩ ወይንስ የኢየሱስ መሰቀልና መሞት ከኛ ድነት ጋር ምንም አይገናኝም የሚል መረጃ ነው ጠየቅኩ። አይገናኝም ለምን ተከሰሰ ብዬ ነው ጠየቅኩ። እየነገርኩ ነው እኮ አትሰማም እንዴ? እየነገርኩ ነው። ኢየሱስ የተከሰሰበት ክስ አንደኛ እኔ ክስ አልጠየቅኩም። በምን ተከሰሰ ብዬ አልጠየቅኩም። በምን ተከሰሰ ብዬ ሳይሆን ጠየቅኩ የኢየሱስ ሞትና ትንሣኤ ከኛ ድነት ጋር ምንም አያገናኝም ብለሃል። አይገናኝም ጥቅስ ስጠኝ ነው እያልኩ ያለሁት እንደማይገናኝ እየነገርኩ ነው። የሞተ ቆይ ቁጥር 14 ነው ሞተ የምትልበት ክስ አንተ ድነት ጋር አይገናኝም። ቁጥር 14 ነው ያንብብልን። አንዴ ዝም በይ። ሶ ኢየሱስ ክርስቶስ ተከሶ የሞተበት ክስ አንተ ከምታምነው ድነት ጋር አይገናኝም። ይሄንን ተናግሬያለሁ። ለዚህ ማስረጃ አምጣ አልከኝ፣ ይሄው ሰጠው። ሌላ ጥያቄ አለ? መልካም። አሁን ቁጥር 14ን አንብበው። ስለ ድህነት የኢየሱስ መዳን ለኛ ምንም እንደማይጠቅም ስለነገረን ቁጥር 14ን አንብበው። የምን ቁጥር 14? ምን ይላል? አንብብልኝ። አንተ የጠቀስከው እኔ ቁጥር 14ን አልጠቀስኩም። እኔ ቁጥር 14 አልጠቀስኩም። ቁጥር 14 ሳትጠቅስ ነው ትንሽ ዝቅ ብለህ ያነበብከው። ቁጥር 14 አልጠቀስኩም። አንተ የጠቀስከው አልክ፣ እኔ አልጠቀስኩም። አንተ የጠቀስከው ምዕራፍ ላይ ማለት ነው። አንተ መጥቀስ ትችላለህ፣ እኔ አልጠቀስኩም። አንብበው እስኪ አንብበው። አትፍራ፣ አንብበው። መጀመሪያ 14ን ጠቅሻለሁ። አንብበው። እሺ አንብበው። አንተ የጠቀስከው ምዕራፍ ስለሆነ ቁጥር የተሰጠው በኋላ ነው። ወንድማችን አንቺ ዝም በይ። ኧረ ዝም በይ። እፎይ ጋራ ነው እያወራን ያለ ነው። ከሱ ጋር እንጨርስ። ዝም በይ። ቀጥል። አንብበው። አንተ የጠቀስከው መጽሐፍ ነው። አንተ የጠቀስከው ምዕራፍ ነው። አንብበው። አትፍራ፣ ድፈር። ኦኬ ወደዚህ አድርጊው። ምንድነው ፖይንት? አንብበው። የኢየሱስ ሞትና ትንሣኤ ስቅለቱ ከክርስቲያናዊ ድነት ጋር ምንም አይገናኝ ነው ብለሃል። ኦኬ አይገናኝም። ከዛ ይሄን ምዕራፍ ጠቀስክልን። ቀጥል። ኦኬ 14ን አምጪለት እስቲ ላንብብለት። አረ ያውጥችልሃለሁ ወንድማችን እያየህም ማለት ቀያፋ ኦኬ ስላልታየኝ ነው ይቅርታ። ኦኬ ቀያፋም አንድ ሰው ስለ ህዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበረ ይላል። ምንድነው ይሄ የመከራቸው ምክር? ቆይ አንዴ እኔ ላብራራልና አንተ ማብራራት ትችላለህ። ጠየከኝ አይደል? አብራራው። እሺ 14ን አብራራ። ኦኬ ላብራራልህ። የመከረውት ምክር ይሄ ምንድነው? እንግዲህ ኢየሱስ ማነው አልዓዛርን አስነስቶት ነበረ ከሞት ማለት ነው። በዛ ጊዜ አይሁዶች ኢየሱስን ይፈልጉት ነበርና ተማከሩ። አይ ቲንክ ዮሐንስ ወንጌል ምዕራፍ 12 መጨረሻው አካባቢ አለ። ሰዎቹ ከሚረበሹ ለምን አንዱን ኢየሱስን ይዘን አሳልፈን ለምን አንሰጥም የሚል ምክር መከሩ። ይሄ የመከሩትን ምክር እዚህ ጋር አምጥቶ ሜንሽን ያደረገው። አሁን ቀጥል።
ስለዚህ አንደኛ አልዓዛርን ከሙታን ማስነሳት የሚችል ጌታ መሆኑን ስለመሰከርክ ጌታ መሆኑንም ታምናለህ። ከሙታን ተነስ ብሎ ማስነሳት የሚችል መሆኑን ማስመስከር ኢየሱስ ከሙታን ሰዎችን ያስነሳ ነበረ። እሱም ደግሞ ድንቅ የሆነ ጸጋ ስላለው ነው። ቀጥል ማይክ ያዝሽ። ወደ ሌላ እየዘለልክ ነዋ። ወደ ሌላ እየዘለልክ ማይክ ያዛ ማይክ ያዝ። እኔ አንተ ስታወራ እኔ ጣልቃ አልገባሁብህም አይደለ? ጣልቃ አንተ ነው። ወደ ሌላ ሺፍት አታርግ። ወደ ሌላ ሺፍት ካረክ ወደዛ ደግሞ እኔም እመልስበታለሁ እንዳያልፍ። ጣልቃ አትግባብኝና አንዴ ይሄንን የጠቀስከውን ክፍል ኢየሱስ ነግሬያለሁ። ጸጋ ስላለው ጸጋ የመንፈስ ቅዱስ ጸጋ ስላለው ሰዎችን ይፈውስ ነበር። ኦኬ አሁን ቀጥል ወደ ሌላ። ቀያፋ አልዓዛርን ስላስነሳው ያንን አይቶ ነው የተናገረው ብለሃል። ቀያፋ እንደዛ ሳይሆን ትንቢት ነው የተናገረው። ወንድማችን ማታውቅ ከሆነ መጽሐፍ ቅዱስን አንብባውንም ሪከመንድ ብናደርግህ የአልዓዛር ሞት እናንተን ያለው ምዕራፍ 11 ላይ ነው። ምዕራፍ የጠቀስከው አንተው ስለሆንክ ምዕራፍ 11 ላይ ከቁጥር 45 ጀምረህ ካነበብከው ቀያፋ ከራሱ ሳይሆን የተናገረው ክርስቶስ አስቀድሞ ስለ ሕዝቡ ሊሞት ቤዛ ሊሆን ስለተናገረ ክፈሽለት አንዴ። ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ አልዓዛርን ካስነሳው በኋላ ስለ ሕዝቡ ይህንን ትንቢት ተናግሯል። ትንቢት ነው ወዳጃችን፣ እናመሰግናለን። በትንቢቱ መሰረት ስለ ሕዝቡ የሚሞት ቤዛም የሆናቸው ክርስቶስ እንደሆነ ለድህነት ነው ወዳጃችን። አየህ የጠቀስከው ጥቅስ ራሱ ዮሐንስ ወንጌል ስንት 11 ከ45 ጀምረሽ ኦኬ 45 11 ከ45 ጀምረሽ አልዓዛርን ካስነሳው በኋላ ያለው ታሪክ ማለት ነው። ስለዚህ ወደ ማርያም ከመጡ ኢየሱስ ያደረገውን ከአይሁድ ብዙዎች በእርሱ አመኑ። ኢየሱስ ያደረገውን አይተው ማለት ነው። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ ካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜንም ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። እዚያም ዓመት ሊቀ ካህናት የነበረ ቀያፍ የሚሉት ከእርሱ አንዱ እናንተ ምንም አታውቁም፣ ሕዝቡን ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንደሚሻለን አታስቡም አላቸው። ቀያፍ ቅድም የጠቀሰው ቀያፋ ቁጥር 51 እንደገቢ ኦኬ ይህንም የተናገረ ከራሱ አይደለም። ቀያፍ ከራሱ አይደለም ይሄን የተናገረው ማለት ነው። ይሄንንም የተናገረው ከራሱ አይደለም። ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ቴንኪው ጉድ አይዲያ። የጠቀስክልን ጥቅስ ቀያፋን ያመጣህልን ክርስቶስ ስለ ሕዝቡ እንደሚሞት የነገርከን ለድህነታችን ነው አይደለም? አሁንስ ኢየሱስ የተከሰሰበት ክስና አንተ ድኜበታለሁ የምትለው ድህነት አይገናኝም ነው። እኔ በቪዲዮ ላይ የተናገርኩት ቪዲዮን ደግማ አድርገው። አሁንም መጥራት በል የጠቀስከው ጥቅስ ቀያፋ ያመጣው የቀያፋን የጠቀስከው ስለ ሕዝቡ ቪዲዮን ክፈተው። ቪዲዮን ክፈተው። እኔ ያልኩት እንዳላልኩ አድርገህ እየተናገርክ ነው። ሆነ ሌላ ነገር እንዳልኩ የነበረው ምንድን ነበረ? መረጃው ሲመጣብህ አሁን ደግሞ ልሾልክ ነው። ቆይ ኢየሱስ ምንም አደርብ አንዴ ጨርሳል እኮ። አይ ቆይ አንተ አደርብስቱኝና እኔ ላውራስ አደርብ ይመናል። አልጨረስክም? እስከመቼ ነው የሚጨረሰው? ግራ ገባኝ እኮ። አልጨረስክም ወይ? አንዱ ስለ ሕዝቡ ሊሞት ማለት ስለ ድህነታችን አይደለም ብሏል። ስለ ሕዝቡ እያለ እየነገረው ማለት ነው። ክርስቶስ አስቀድሞ ደግሞ ስለ ሁሉ እንደሚሞት ቤዛ እንደሚሆነን ተናግሯል። እኔ ቁጥር 14 ደግሞ የተናገረው ምንድነው? ትንቢት ነው። ወንድማችን ምን ብለሃል? ከድነታችን ጋር ምንም አያገናኘንም እያልክ እየሞገትከኝ ነው። አዎ እኔ ያልኩትን ኦኬ። የዮሐንስ ወንጌል 18:14 ላይ ነበረ ኮንሴፕታችን የተነሳው አይደለ?
እኔ መጀመሪያ በቪዲዮ ላይ የተናገርኩት ነገር ምንድነው? እፎይ ልብ ብለህ አዳምጠኝ። ኢየሱስ ተከሶበት የሞተበት ወር የተሰቀለበት ምክንያትና እኛ ድነንበታል። ኢየሱስ ለዓለም ሁሉ ሞተ፣ ኢየሱስ ለኃጢአቴ ሞተልኝ የምንልበት በእጅጉን የተለያየ ነው። የተከሰሰበት ክሶች እነዚህ ናቸው፣ ይታወቃሉ። እኛ ድነናል የምንልበት ደግሞ ሌላ መንገድ ነው። it's a different way ነው። ለዛ ነው እኔ ኢየሱስ የተከሰሰ ቆይ አንዴ ጨርሻለሁ። ቆይ አንዴ ኢየሱስ የተከሰሰበት ክስና እኛ ድነናል የምንልበት መንገድ አንድ አይነት አይደለም ብያለሁ፣ ተናግሬያለሁ። ይሄ ነው የተናገርኩትኝ። ጨርሻለሁ። አሁን ሌላ ጥያቄ ካለ መቀጠል ትችላለህ። ኦኬ የኛው መንካት አልፈለገውም። ሲሞግተኝ የነበረው ምንድነው? እሱ አንዱ ስለሆነ ሞተ የሚለው ወደ ሌላ ይሻላል። እሺ አይ አንተ ሐሳብ ከሰጠ እኔ እቀጥላለሁ። ሶ ወደ ሌላ እንሂድ። አፍለምጦሽ እሺ መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው። ኦኬ አንድ ያዡ ሙሴ የሚገኘው በብሉይ ኪዳን ነው ወይንስ በአዲስ ኪዳን ነው? ሙሴ በብሉይ ኪዳን ላይ ያለው ስሙ አዲስ ኪዳንንም አይለይም። አዲስ ኪዳንና ብሉይ ኪዳንንም አይለይም። ደግመሽ አስደምጫቸው። አይ ማይከስ በአዲሱ ኪዳን ሙሴ አስደምጡት። ብሉይ ኪዳንና አዲስ ኪዳን ሙሴ የት እንደሚገኝ እንኳን አይለይም። ንጽጽር የሚሰራ ሰው ነው። ግን ደግመሽ አስደምጩ። እስቲ ቪዲዮውን ድጋሚ አድምጪውና ጥያቄን አቅርብልኝ። እሺ ድጋሚለት ሚዩትሽን አንሺው፣ አይሰማም። ኦኬ ንጽጽር የሚሰራው ወንድማችን ሙሴ የት እንደሚገኝ እስቲ ይንገረን። እስቲ አዳምጡት። በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ያዩ በአዲሱ ኪዳን ነው የሚገኘው ሙሴ? ኦኬ ሙሴ በአዲሱ ኪዳን ይገኛል ብያለሁ። በአዲሱ ኪዳን ሙሴ ብያለሁ። አምላክ አፍህን ያዝ እየተባለ እየተደበደበ በአዲሱ ኪዳን ያልኩት አዲስ ኪዳን ላይ ሙሴ አለ እያልኩ ሳይሆን የአዲሱ ኪዳን እምነትና ቆይ አንዴ አሁን መልሴን አዳምጠኝ። እኔ እያልኩ ያለሁት ምንድነው በአዲሱ ኪዳን ያለውን እምነት ለመግለጽና እያስረዳኋቸው ነው። ሶ ምንድነው ያልኩት? በአዲሱ ኪዳን አልኩና ጀመርኩ። ሙሴ ብዬ ወደ ኋላ ሙሴን ለማስታወስ ሙሴ አዲስ ኪዳን ላይ ያለ ማለት አይደለም የሚልም እኔ እንዲህ አይነት ደደብም አይደለሁም። ሙሴ የሚሰማውን አምላክ ሙሴ ሲያናግረው የነበረው አምላክ ሙሴን ድምጹን ከመስማት የተነሳ ይወድቅ የነበረው ሙሴ አልኩ። ሶ ስለ ሙሴ እየተናገርኩ ነው እንጂ ሙሴ አዲስ ኪዳን ውስጥ አለ እያልኩ አይደለም። ሶ እኔ ምን እያረኩ ነው መሰለ ንግግሬ ላይ ቆይ አንዴ ጨርሻለሁ። አዲስ ኪዳን ላይ የተገለጸው አምላክና ብሉይ ኪዳን ላይ ያለው ሙሴን ቃል በቃል ያናገረው አምላክን እያነጻጸርኩ ነው። ኦኬ ገባውን? አሁን ቀጥታ አመሰግናለሁ። እሺ እናመሰግናለን። በአዲሱ ኪዳን ሙሴ ድምጹን ሲሰሙ ያዌን እስራኤሎችና ሙሴ በአዲሱ ኪዳን የሚወድቁለት አምላክ ነገር ግን ተደበደበ። እንደዚህ ማለት ይከብደዋል። ስለዚህ ለዚህ ለወንድማችን ትልቁ መስፈርት ምንድነው? እሱ አምላክ ድምጹን ከሰሙ ከወደቁለት እሱ ነው አምላክ ትክክለኛ። ምክንያቱም የኃይል አምላክን ብቻ እንደዚህ በጉልበት የሚያምንን ብቻ እንደዛ የሚዘርር ብቻ ነው የሚያምነው። ቅድም የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ እንዳላነበብክ ስለምንረዳ ምዕራፍ 18 ዮሐንስ ወንጌልን ክፈችልን። እሱ ኪዳን ኢየሱስ እኮ በድምጽ ብቻ እንደሚወድቁለት አላነበብክም። አንዴ ክፈችልንና እሱን ያንብብልን እስቲ ክፈችው። ቁጥር 6 ላይ ይሁዳ ሎሌዎቹን ይዞ በመጣበት ጊዜ
ማን ትፈልጋላችሁ ብሎ ጠየቃቸው። እንዲህ ይላል ቁጥር 4 ጀምሮ ላንብብላችሁ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ እነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ላይ ወደቁ። ምን አሉ ይለናል ወንድማችን? ወደቁ ይላል። እዚህ ጋር ፖይንት ምንድነው? ዋና ወደቁ ይላል። ፖይንት ምንድነው? ንጽጽርህ ምን ነበር ቅድም? ቆይ ንጽጽርህ ምንድነው ቅድም? አዳምጥ። ያዌ ድምጹን ሲሰሙ እነ ሙሴ እስራኤሎች የሚወድቁለት ነበረ የአዲስ ኪዳኑ ምናምን ብለሃልክ። ኢየሱስ ክርስቶስ ድምጹን ሲሰሙ እንደወደቁለት አታውቅም ማለት ነበር ማለት ነው እስከዛሬ ንጽጽር ስትሰራ? ኦኬ ይሄ ነው ፖይንት። ኦኬ እሺ ታውቃለህ አታውቅም ነበር? ቆይ በድምጹ ብቻ አውቃለሁ። ኧረ አውቃለሁ። ቆይ አንድ ያዳምጥ። የወደቁበት ምክንያት አንተ አታውቅም፣ ስለማታውቅ ነው የጠየከኝ። ስለዚህ የወደቁበት ምክንያት ምንድነው? ኢየሱስ ብዙ ሰዎችን ሲያናግር ነበር። ለምን አልወደቁም? መረጃውን ክፈት። ቆይ አንድ አዳምጥ። በማስረጃ አንድ ጊዜ አዳምጥ። በመለኮታዊ ድምጹን ሰምተው ነው የወደቁ የሚል ቸርች ፋዘር ወር ትርጓሜ መጽሐፍ ቅዱስ ካለ አምጣ ታሳያለህ። ድምጹን በመስማት ብቻ አንድ አዳምጥ። ኦ ማይ አዳምጥ እባክህ። ቆይ ቀድሜ ጠይቄያለሁ። ምንድነው የጠየኩ? ድምጹን በመስማት ብቻ አዳምጥ። ያ እዛ ጋር ያለው መለኮታዊ ድምጽ ነው የሰሙት። እዚህ ጋር የሰሙት መለኮታዊ ድምጽ ነው እንዴ? አይደለም። ይሄን ማስረጃ አንጣለን። በመጀመሪያ ጥያቄ ምንድነው? ማስረጃ አምጣ። የመለኮትን ድምጽ ሰምተው ነው የወደቁ ብሎ የተረጎመ ቸርች ፋዘር አምጣና ሳይ። አዳምጥ። ክርስቶስ በመሰረቱ አምላክ ነው። አምላክ እንደመሆኑ ደግሞ ያ ድምጹ አንተ በስጋን እንትን ነው የፍጡር ነው ምናምን ብለን እንትን ቸርች ፋዘር ይኸው ትርጓሜ አውጥታላለች። ትርጓሜ አውጥታላለች። እኔ መጀመሪያ የኔን መልስ ልንገርሽ። ትርጓሜውን ሳከፍቺ የኔን መልስ ልናገር። ልናገር። የወደቁበት ምክንያት ተረጋጋ። በደንብ ትማራለህ። ማስረጃውን እየነገርኩህ ነው። የወደቁበት ምክንያት ጊዜው ስላልደረሰ ነው እንጂ መለኮት አይደለም የጣላቸው። 4 ነጥብ። አሁን ትርጓሜውን አውጪ። ተመለሽ ወንጌሉ ላይ ጊዜው ስላልደረሰ ነው። ጊዜው ስላልደረሰ ነው ብሏል። ዮሐንስ ወንጌል ላይ እዛው ግቢልኝ። ጊዜው ስላልደረሰ ነው ወይንስ የሚመጣበትን ክርስቶስ አውቆ ራሱን አሳልፎ ሰጣቸው? አንብቢልኝ። ከቁጥር 1 ጀምረሽ አንብቢው። እዛው ጋር መልሰ ቁጥር 4 ላይ ምን ይላል? እኔ ነኝ ባላቸው ጊዜ ጊዜው ስላልደረሰ ነው ብሎናል። ወንድማችን ጊዜው ስላልደረሰ ነው ብሎናል። በቃ አንተ ራስህ መልሰው። ከኔ የተሻለ መልስ ካለ ኮሜንታሪ ክፈት። ኦርቶዶክስ አይደለ? ኮሜንታሪ ክፈት። ፕሊዝ ተረጋጋ። ይከፈትልሃል። እከፍትልሃለሁ። ጊዜው ስላልደረሰ ፕሊዝ ተረጋጋ። ጊዜው ስላልደረሰ ነው ብሎናል። ክርስቶስ አስቀድሞ እንደደረሰ አውቆ ነው ራሱን አሳልፎ የሰጣቸው። ቀጥይ አንብቢው። ራሱን አሳልፎ አልሰጣቸውም። ጥቅሱን እንኳን አታውቅም። ዝም ብለህ የምታወራው። ፕሊዝ ተረጋጋና ክፈትልህ። እኔ ምዕራፉን ራሱ ያነበበው አሳልፎ ሰጣቸዋል ወይስ አልሰጣቸውም? እጁን አሳልፎ ሰጠበት ቦታ ላይ ነው። እስቲ ተረጋጋና ላንብብልህ። ሲጀመር አሁን እኮ ራሱ ክርስቶስ እንኩ እጄን ያዙ ብሎ የሰጣቸው ምዕራፍ እኮ ነው። አንብበው ታውቃለህ? ግን አይደለም። አንዴ ላንብብልሽ። አይደለም፣ አንብቢው። ኦኬ ቁጥር 4 ላይ ምን ይላል? እንግዲህ ከላይ ጀምሮ አንብቢው። ከ4 ጀምሮ ወደ ላይ ውጪና አንብቢው። ከ4 ጀምሮ አንብቢው። ኦኬ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የሚመጣበትን አውቆ ሰዓቲቱ እንደደረሰች ማለት ነው። በጣም አሪፍ። አሁን አንቺ ጋር እግባባለሁ። አንድ ጊዜ ቀጥይ። አንድ ሚውት አድርግ። ሚውት ልጨርስ።
የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ እኔ ነኝ። ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር ይልና እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ላይ ወደቁ ይላል። እሺ ምንድነው? በጣም አሪፍ። እዚህ ጋር ይዘውታል አልያዙትም? ቀጥይ የሚይዙት ይኸው ላንብብልህ። እሺ ደግሞ ማን እያነበብነው ብሎ ጠየቃቸው። ቆይ እያነበብነው እኔ ላንብብልህ። ጭቅጭቅ እየሆነ ነው። እኔ ኢነርጂን ጨረስኩ በቃ። ምክንያቱም በጣም እኔ ላነብ ነው፣ እየተወያዩ አይደለም። አንባቢ ነኝ አይደለ? እያነበብኩልህ ነው። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። ቆይ አንዴ ማማዬ አንድ ጊዜ ኦኬ። አሁን ቁጥር 4 አምንበሽ 5 ላይ ደረስን። ኦኬ እዚህ ጋር እየተግባባን ወደ ታች እንድንወርድ ነው እፎ ያነሳው ፖይንት ላይ። ሊይዙት መጡ። ከይሁዳ ጋር ነበሩ አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው። ምን ብሎ ነው የጠየቃቸው? ማንን ትፈልጋላችሁ? አልያዙትም። ማንን ትፈልጋላችሁ ብሎ ሲጠይቃቸው ምን ብለው መለሱለት? የናዝሬቱን ኢየሱስ አሉት። ጊዜው እንደደረሰ አውቆ ወደ ውጭ ወጥቶ ቆሞ ነበረ። ኦሬዲ ውጪ ነበረ። ሲመጡ ማንን ትፈልጋላችሁ አላቸው። ምን አሉት? የናዝሬቱ ኢየሱስን አሉት። ቁጥር 8 ላይ ተጋርጊው ነው። ጊዜው እንደደረሰ አውቋል። ከወንድማችን ሜቢ ሁለቱ እየተጋጨሙ ነው እኮ። አሁን እኮ ግራ የገባኝ ነገር ተጋይታል እኮ። ቅድም ጊዜው ስላልደረሰ ነው። ጊዜው እንደደረሰ ቁጥር 4 ላይ ነው ስለደረሰ አልከን። ኦኬ እነሱ ሰምተውት የወደቁት ጊዜው ሳይደርስ በፊት ነው። ወር አልያዙትም። ለዛ ነው ቁጥር 4 ላይ ምን ይላል? ቁጥር 4 ላይ ምን ይላል? ቁጥር 4 አምጪው ላንብልሽ። ኢየሱስ የሚመጣበትን ሁሉ አውቆ ማንን ትፈልጋላችሁ አላቸው እንጂ አልያዙትም። የሚመጣበትን ሁሉ አውቆ እጁን አሳልፎ የሰጣቸው በፊት ሲሸሻቸው የነበረው አካል እጁን አሳልፎ የሰጣቸው ምን ሲሆን ነው? የሚመጣበትን አውቆ